ሰላም እንዴት ናችሁ? ቤተሰብ ሁሉ ሰላም። እኔ በጣም ኢትዮጵያ ውስጥ የሚገርመኝን ነገር ልንገራችሁ። ማለት የወቅታዊ ጉዳይ ጋር ተያይዞ ጦርነት ጋር ማለት ነው። እና ለምንድን ነው ወጣቶች ወደ ጦርነት የሚሄዱት? ምን ከምን ለመጠበቅ? ማንን ለመጠበቅ ነው የሚሄዱት? ምን ሀገሪቱን ከውጭ ጠላት ከወራሪ ምናምን ለመታደግ አይደለም። አንድ ስርዓትን ለመጠበቅ ያ ስርዓት ለኔ ለራሱ ለሚሄደው ወጣት እውን ይሆነዋል። በጣም ነው የሚገርመኝ። ልጆቹን የተለያዩ ቤተሰቦቹን ሙሉ አውሮፓ ከአሜሪካ ለሚያኖር ስርዓት የሀገር ሉዓላዊነትን ለማስከበር ዳር ድንበር ምናምን ታክስ እውነት በጣም ልክ አይደለም። ማሰብ መቻል አለበት። ኦፍኮርስ አብዛኛው የኢትዮጵያ ማህበረሰብ ኦፍኮርስ በተፈጥሮ የተማረ ነው። ግን ልክ እንደማንኛውም እንደሰለጠኑ ሀገሮች ገብቶ ላይል ይችላል። እና እሱን ደካማ ጎን በመጠቀም ደግሞ በተለይ ወጣቱ ለእልቂት ለተለያየ ድህነት ውስጥ እየከተተን ያለን ታውቃላችሁ። ጦርነት ነው። እና እስከመቼ ነው መቀጠል ያለበት? ወጣቱ ለምንድነው አይሆንም አይቻልም የሚለው? ለምንድን መስክስ የሚለው መቼ ነው? በጣም ልክ አይደለም። ታስታውሳላችሁ ባለፈው የሰሜን ጦርነት ያን ያክል ወጣት እንዴ ለመሞትህ እንኳን የማይነግርህ መንግስት ደግሞ ወደ ጦርነት ትሄዳለህ? ለመሞትህ ተወው ሌላውና አይ ነው እንደዚህ ልጃችሁ እንደዚህ ለሀገር ሲል ተሰውቷል አይልም እኮ። እና ለዚህ ስርዓት ዝናብ እየደበደበ ጫማ እንኳን የማይቀይርልህ ምግብ እንኳን ሳይሰጥህ ተዋጋ ለሚል ስርዓት ወይ ደግሞ እንደ አስተያየት ሁላችንም ከእያንዳንዱ ባለስልጣን ጀምሮ አንዳንድ ልጅ ያዋጣና ሀገራችንን ማስከበር ብንችል ደስ ይለኛል። ከማን እንደምናስከብር ባላውቅም ማለት ነው። አመሰግናለሁ።